የዛሬ ቪዲዮ ደግሞ የመረጃ ባህሪና በዓለም አቀፍ ደረጃ ያለ የመረጃ ባህሪና ትላንት ዛሬ እና ነገ ምን ይመስላል የሚለውን ለመዳሰስ እንሞክራለን። የኢትዮጵያ ቢሞ ስሜ ታዬ ታምሩ ይባላል። ሀሳቡን ከመግለጽ በፊት ኢትዮጵያ ቢም ድረገጽ ሄዳችሁ እስቲ አየት አድርጉት። ስፔሻሊ ቢም ላይ ኢንተረስት ያላችሁ ሰዎች፣ አርክቴክቶች፣ ኢንጂነሮች፣ ኮንትራክተሮች አየት አድርጉት። መረጃ በዓለም አቀፍ ደረጃ የዛሬ 300 እና 400 ዓመት በፊት ትናንት ምን ይመስላል የሚለውን ስናይ ምን ያህል ተጽዕኖ እንዳለው ብንገልጽ፣ አሁን ለምሳሌ በቀኝ ግዛት ጊዜ ፈረንሳይ፣ እንግሊዝ፣ ፖርቹጋል በመሳሰሉ ስፔን የመሳሰሉ ሀገራት ከፍተኛ በሚባል ደረጃ ማሪታይም ተጽዕኖ ፈጥረዋል። በዓለም አቀፍ ደረጃ ማለት በማሪታይም እንቅስቃሴያቸው ያንን አቅም የፈቀደላቸው ምንድነው? አንደኛው የሚባለው ስታንዳርዳይዝድ የሆነ የትሬድ ኢንሹራንስ ፕሮሰስ ማለት ነው። ለምሳሌ አንድ መርከብ ከእንግሊዝ ወደ ህንድ ሲሄድ እዛ ድረስ እስኪደርስ ኢንሹራንስ ፕሮሰስ አለው። ስታንዳርዳይዝድ ነው። ከህንድ ወደ እንግሊዝ ሲመለስም እንደዚያው ስታንዳርዳይዝድ የሆነ ፕሮሰስ አለ እና ስለ ንግድ ነው የማወራቸው። ያ እዛ እንግዲህ ሰሩት በወረቀት ነው። እንግዲህ በዛን ጊዜ የሚሰራው ኮምፒውተር የለ ምን የለ፣ በወረቀት የተሰራው ስታንዳርዳይዝድ የሆነ መንገድ ምን አድርጎላቸዋል? እስካሁን ድረስ ከፍተኛ በሚባል ደረጃ ተጽዕኖ ፈጣሪ የሆነ ኢንሹራንስ ሲስተም ሊዘረጉ አግዟቸዋል፣ በዓለም አቀፍ ደረጃ ማለት ነው። ያ ስታንዳርዳይዝድ ያኔ በወረቀት የተሰራቸው አሁን ተቀይራ ባህሪውን ቀይራ የመረጃውን ባህሪ ቀይሩ እስካሁን ድረስ ተጽዕኖ ፈጥሯቸዋል። ለምሳሌ ኤግዛምፕል ልንገራቸው። ቀለል ያለ ብዙ ከኢትዮጵያና ከጎረቤት ሀገር የምትንቀሳቀሱ ሰዎች ልታውቋት ትችላላችሁ። ወረቀት ማለት ነው ሌሴ ፓሴ ትባላለች። ሌሴ ፓሴ ማለት ፈረንሳይኛ ቃል እና ያ ስታንዳርዳይዝድ የሆነ ወረቀት ነው። ከሀገር ወደ ሀገር ለመሸጋገር ከፓስፖርት በፊት የነበረ ስታንዳርዳይዝድ የሆነ ወረቀት ነው። እስካሁን ድረስም ያገለግላል። አሁንም በሌሴ ፓሴ የሚንቀሳቀስ ሰው አለ። ከሀገር ወደ ሀገር መኪና ሁሉ ያልፍበታል። የተለያዩ ፕሮሰስ አለው፣ በራሱ ፕሮሰስ ያልፍበታል። ይሄ የነሱ በዛን ጊዜ የዘረጉት ሲስተም እስካሁን ድረስ ያለውን ተጽዕኖ ያሳያል። እና ያው ይቀየራል እንጂ መረጃው ባህሪ ይቀየራል እንጂ እና አሰራሩ ትንሽ የተሻሻለ ይመጣል እንጂ ካሉት ሚዲየሞች ፕሪንት ማድረግ ሲመጣ በፕሪንት ሚዲየም፣ ሬዲዮ ሲመጣ የራሱን ጫና ይዞ እንደዛ እያለ ከወረቀትም አልፎ ሁሉም የራሱን ነገር አድ እያደረገ አሁን ወዳለንበት ዘመን መጥተናል ማለት ነው። እንግዲህ በትላንት የመረጃን ተጽዕኖ ካየን በዓለም አቀፍ ደረጃ ማለት ነው። በዛሬ በዓለም አቀፍ ደረጃ ላይ መረጃ ተጽዕኖ ምን አለው ብንል ስታንዳርዳይዝድ የሆኑ እንደ አይዞ በሶፍትዌርም በምንም ኢንቴግሬትድ የሆኑ እስከ ፋይናንስ ድረስ ተጽዕኖ የሚፈጥሩ በምዕራቡ ደረጃ ማለት በምዕራቡ በዓለም አቀፍ ደረጃ ተጽዕኖ የሚፈጥሩ አሉ። እነሱ ላይ ደግሞ ተመስርተው እንደ ቻይኖቹ ናሽናል ስታንዳርድስ አሉ። ጃፓኖችም የራሳቸው ስታንዳርድ አላቸው። እንግዲህ አስባት ጃፓን ትንሽ ሀገር ናት፣ ግን በዓለም አቀፍ ደረጃ የጃፓን መኪና ቶዮታን የመሳሰሉ ስታንዳርዳይዝድ የሆነ ፕሮሰሶች ስላሏቸው ተጽዕኖ መፍጠር ይችላል ማለት ነው። በዓለም አቀፍ ደረጃ ማለት በአንድ ሀገር ላይ አይደለም። ኢትዮጵያ ላይ ብቻ አይደለም ቶዮታ የነገሰው፣ በዓለም ላይ ነው የነገሰው እና ዘመኑ ሲመጣ ይቀያየራል። አሁን ዛሬ ያለንበት ይሄን ብንለው ከዘመኑ ጋር የሚሄደው ምንድነው? ስፔሻሊ በኮንስትራክሽን አርክቴክትስ ኢንጂነርስ ጋር በተያዘ ማኒፋክቸሪንግ ጋር በተያዘ ቢልዲንግ ኢንፎርሜሽን ሞዴል የሚባለው ዛሬ ላይ ማለት ነው ከረንት ያለው እሱ ነው። እና ምን ያህል አስፈላጊ ነው ነገ የሚመጣውን አናውቅም ብሎ የሚከራከሩ ሰዎች አሉ። እንደ ቢም እና ፒም የመሳሰሉ ሲስተሞች አስፈላጊ አይደለም ተብሎ የሚከራከሩ ሰዎች አሉ። ነገ ኤአይ ላይ የሚያመጣው ነገር የታወቀው ኤአይ ከመጣ በኋላ ዳታ ዲቨሎፕ ማድረግ ይሻላል ወይም ብሎ የሚከራከሩ ሰዎች አሉ። ነገ ኤአይ ነገ አይደለም አሁን ራሱ ከፍተኛ ተጽዕኖ እየፈጠረ ነው በዓለም አቀፍ ደረጃ። ነገ የተሻሉ ነገሮች መምጣታቸው አይቀርም። ከፒም የተሻለ ነገር ማለት ነው። ፒም ማለት ቢልዲንግ ኢንፎርሜሽን ሞዴሊንግ ነው። ፒም ፕሮዳክት ኢንፎርሜሽን ሞዴል። ሲኤንሲ ላይ ምናምን እንደ ፒም አይነት ፕሮሰሶች ሲኤንሲ ማሽኖች ላይ ከፍተኛ ተጽዕኖ ይፈጥራሉ። ስለዚህ ለነገ መረጃ ያስፈልግ የምትሉ ሰዎች
ትክክል አይደላችሁ። ያው ምንድነው አሁን እንዳልኩት እንደ ቢማይን ስታንዳርዶች ከምዕራቡ የመጡ ሊሆን ይችላል። በአቅም ደረጃ የሚችለውን የኢትዮጵያ ደረጃ መዳቢዎች እየሞከረ እያወጣ ነው። የተለያዩ ፕሮሰሶች ከየሴክተሩ ጋር እየተወያየ እያወጣ ነው። እንደምናየው ያሁን ለምሳሌ ሆቴል ፕሮጀክት ቢኖረኝ የሆቴል ስታንዳርዶች በኢትዮጵያ ደረጃ መዳቢዎች ጋር ሆነው ይወጡ አሉ። ምን ያህል ዘመናዊ ነው እሱ ሌላ ጉዳይ ነው፣ በአቅም ጉዳይ ስለሆነ ማለት ነው። ግን ዋናው መሰረታዊ ነገር ምንድነው? መረጃ ያስፈልጋል አያስፈልግም ነው። ዛሬ በጭቃ ቤት ዲዛይን ላድርግ ብዬ ብነሳ እኔ ማለት ነው እኔና አንድ ቻይናዊ፣ አንድ ፈረንጅ፣ አንድ ህንዳዊ አርክቴክቶች አንድ ተመሳሳይ ኤክስፒሪየንስ ያለን ተመሳሳይ አይነት አርክቴክቶች የሆኑ እናደርግ ብንል እነሱ ጋር የተሻለ መረጃ አለ። ኢትዮጵያ ውስጥ ምን አይነት አፈር እንዳለ ከምን አይነት ኬሚካል ጋር ሚክስ ቢደረግ የተሻለ ጥንካሬ እንደሚኖረው ምን አይነት ፕሮሰስ ቢጠቀሙ የተሻለ ጥንካሬ እነሱ ጋር የተሻለ መረጃ አለ። ስለ ኢትዮጵያ ነው ማውራችሁ። እንግዲህ ኢትዮጵያ ጭቃ አገነባብ እኛ ነን ማወቅ የነበረብን። በጭቃ እንዴት ምን ያህል ሚክስ እንደሚደረግ ምናምን በስነ ስርዓት ማወቅ የነበረብን እኛ ነን። የትኛው እድሜ እንዳለው አጥንተን መረጃ ሊኖረው የሚገባው እኛ ነን። እድሜ ልክ ላይፍ ስፓን ለክተን የ20 ዓመት ዳታ የ50 ዓመት ዳታ ሰብስበን ሊኖረው የሚገባው እኛ ነን። ያው አይጠፉም እንደዛ ያደረጉ ባለሙያዎች በእርግጠኝነት ይኖራሉ። በስምም አውቃቸዋለሁ። በዚህ ግን ስፔሻላይዝ ያደረጉ ከ10 በላይ ባለሙያዎች የሉ። ስለ ሎካል አርኪቴክቸር ማለት ስፔሻላይዝ ያደረጉ ከ10 በላይ ባለሙያዎች ያሉ አይመስለኝም። በአጠቃላይ ቢደመሩ ማስተርስ ምናምን ያላቸው ፒኤችዲያቸውን በስነ ስርዓት ሄደው በየመንደሩ አዋቅረው ብለው አብረው ጭቃ አብኩተው የሰሩ ከ10 በላይ የሚሆን አይመስለኝም። እና የመረጃው ጥቅም አብዛኛው እና ፐብሊክ ደግሞ አይደለም የነሱ ዳታ አብዛኛው ጊዜ ፐብሊክ አይደለም። ወይ የሆነ ተቋም ውስጥ ነው እንደ ዩኒቨርሲቲ ወይ እንደ ደረጃ መዳቢዎች አይነት ተቋም ውስጥ ፐብሊክ ያልሆነ ቦታ ነው። ደረጃ መዳቢዎች ግን ፐብሊክ ነው አብዛኛው ዳታ፣ ግን አብዛኛው ጊዜ ፐብሊክ አይደለም እነዚህ ዳታዎች። ስለዚህ እንግዲህ የፈለኩት ምንድነው መረጃዎችን ፐብሊክ ማድረግ አድቫንቴጅ አለው። ስፔሻሊ ለባለሙያው የውሳኔ አቅሙን ይጨምራል። አንድ ባለሙያ ማለት ነው ምን ማቴሪያል ተጠቅሞ እንዴት አድርጌ የሚፈለገውን ጎል መምታት ይችላል የሚለውን ለመወሰን ይጠቅማል። ስለዚህ ከረንት ያሉት እንደ ቢም አይነት ትሬንዶች ሆነ ነገ ኤአይም ሲመጣ ኤአይም አዘ ተጨማሪ ጉልበት ሰጪ ነው ለባለሙያ። መጥፎ ሳይድም ይኖረዋል። ልክ እንዳሁን ለምሳሌ እንደምናየው አንዳንድ ዲዛይኖች የሆነ ፓራሜትሪክ ነገር ይዘው ይመጣና አንድ ባለሙያ እኔ ነው የሰራሁት ይላል። ግን አክቹዋሊ እንዴት ነው ፓራሜትሪክ ዲቨሎፕ የተደረገው ተብሎ ኤግዜክሽን ላይ ሲመጣ የትየለሌ ነገሩ ማለት ነው። ኤግዜክሽን ላይ ሲመጣ እንዴት ነው ኤግዜክት የሚደረገው ሲባል የለም ያ ባለሙያ ማለት ነው እንዴት ማኒፋክቸር እንደሚደረግ እንዴት እንደሚሰራ። ፓራሜትሪክ ቢልዲንግ አዲስ አይደለም፣ ከኮምፒውተር ጋር የመጣ አይደለም። ከዛ በፊትም ነበሩ ፓራሜትሪክ ቢልዲንጎች። ግን በኮምፒውተር አቅም አማካኝነት ግን ፓራሜትሪክ ነገር ለመስራት መቻላቸው ተጽዕኖ ፈጣሪ የሚሆኑ የሚመስላቸው ሰዎች አሉ። አክቹዋሊ እንዴት ኤግዜክሽን ላይ ፐርፌክት ሳይሆኑ ማለት ነው። ይህ ማለት ምን ማለት ነው? እንደ ሀገር መረጃ ከሌለን ዝም ብለው እንደዚህ ሶፍትዌር ያወቁ ሰዎች ብቻ ኤግዜክሽን ላይ ሌሉ የተሻለ መረጃ የሌላቸው ሲሰሩ እናገኛለን ማለት ነው። ወደ ኤአይ ስንመጣ ደግሞ ከነዚህም የባሰ አክቹዋል መረጃ ሳይኖር ምንም ግራውንድ የረገጠ መረጃ የሂሳብ ስሌት ሳይኖር የሆነ ስሪዲ በማሳመር ብቻ ፕሮጀክቱ የተሻለ ማስመሰል ይችላሉ ማለት ነው። በኤአይ በሚሰጣቸው በሚተፋላቸው አውትፑት ማለት ነው። እና ላቸው የፈለግኩት ምንድነው መረጃ መሰረታዊ ነገር ነው። መረጃው ዛሬ ዲቨሎፕ ካልተደረገ፣ ዛሬ ተጠናክሮ ካልተሰራበት ነገ ኤአይ መጣ አሁን ባለበት በቢምና በፒም ደረጃም ቀረ የቻይና ስታንዳርድን አይዞ ሙሉና የቻይና ናሽናል ስታንዳርድ አምጥተን እዚህ ኮፒ ያደረግን የህንድን አመጣን የጃፓንን መረጃው ከሌለ ስቲል እንደምናያቸው አብዛኞቹ ፕሮጀክቶች ታስሮ ይመጣልናል። በቃ ይሄን የምንሰራው ተብሎ በእርዳታ ይመጣልናል። በዛ እርዳታ መሰረት ታስረን እንቀጥላለን ማለት ነው። እኛ ሀገር ግን መረጃ ካለ መከራከር ሁሉ ይቻላል። መረጃ ላይ መሰረት አድርጎ ማለት ነው። ይሄ እናንተ ያሰባችሁት ፕሮጀክት በጣም ቆንጆ ነው፣ ግን የተሻለ ነገር አለ ብሎ መከራከር ይቻላል። ላይክ ኮሜንት ሼር ማድረግ ነው። መልካም ቀን።